የሆነ ነገር እያስጨው ነው። ጉጉጉጉጉ የሚል ነገር የሆነ ማሽን ነገር እየተጠቀሙ ነው። እና ዘቡ ሶስተኛ አካል መግባት የለበትም ብለሻል። አይ እኔ ሶስተኛ አካል ማለት የሆነ ሰዓት ላይ ያስፈልጋል መሰለኝ። ሁለቱ ሰው አንዳንዴ እኮ ሁለት ሰው ላይግባባ ይችላል እኮ። ሁለት ሰው ካልተግባባ አንዳንዴ ሶስተኛ አካል ገብቶ እኮ የሚያግባባ ጊዜ አለ አይደል? ማስታረቅን ሆነ ብቻ ሁለቱንም ሰው በምንም አድርጎ አሳምነው ሰላም የሚያወርድ ሰው አለ እኮ ሶስተኛ አካል። ሶስተኛ አካል አንዳንዴ የባሰ የሚያራርቅ አለ። የሚያራርቀውን ብቻ ሳይሆን ማየት ያለብን የሚያስታርቀውንም ማየት አለብን፣ የሚያስማማውን እና እንደዛ ብዬ አስባለሁ እኔ። ብዙውን ጊዜ እኛ ሴቶች ብረግጠንም ራሱ ወንድማች እንኳን ቢሆን ወንድሞች እንኳን ቢሆን እህቴን ለምን ነካሃት ብሎ አበራለሁ በል ይቺ ልጅ ባሌን አትንኩ፣ ባሌን ይቺ ልጅ ባሌን አትንካው ትላለች። ወንድሟ ለሷ ብሎ እንደሆነ ለምን ብሎ የጠየቀው አይገባትም። አይ እንደዛማ ጥሩ አይደለም። ከሁለቱም አካል ወገን ልዩነት መፈጠር የለበትም። በእንደዛ መልኩ ሳይሆን እንደዛ ማግባት የለበትም። እንደዛ ጥሩ አይደለም። በትዳር መሀል እንደዛ ጥሩ አይደለም። ሁለቱንም ማግባባት ነው እንጂ አልስማማ ካሉ ማስማማት ነው እንጂ ያ ጥሩ አይደለም። እሷንም መክሮ እህቱን መክሮ ወንድሙ ጋር ማነው እሱ ባልዮ ጋር ያለውን ነገር አይቶ እንዲያስተካከል አድርጎ ማስተካከል ነው እንጂ እንደዚህ ወደ አንዱ ወገን ወግኖ መናገር ትዳር ማፋታት ነው። እሱ ማስተካከል ሳይሆን